ጀማዓ የዛሬ ቪዲዮ በፍጹም እንዳያልፋችሁ። ይሄን ወንድማችን በጣም ነው የምወደው። አላህ መሐሪ ነው። አላህ ቸር የሆነ ጌታ ነው። ሺህ ሰው በላይ ህፃናት፣ ሴት ልጆች፣ አዋቂዎች፣ ሽማግሌዎችን እየጨፈጨፈች መሬታቸውን የወረረችው እስራኤል ላይ ኮንሰርት እያዘጋጀ ለዚህ ቀን እንኳን አደረሳችሁ የሚል የነጻነት ቀን ብሎ ከዛ በኋላ ኮንሰርት አድርጎ እየጨፈረ እያስጨፈረ የነበረ ግለሰብ ዘፈን አወጣ ብላችሁ ከኡምራ መልስ ደግሞ መታችሁ እንዲህ ስታረጉ በጣም አስነዋሪ ነገር ነው። ከዚህ በኋላ በኪራይ መስጂድም ቢሆን አዛን ማለት አትችሉም ተብለናል ሲሉ የአክሱም ከተማ ሙስሊሞች ገለጹ። አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። السلام عليكم ورحمة الله وبركاته. سلام تينا فكر بيالاتشو بتيالم تق دار دم بيدرس عنوانك عندما لاتشو دنا يتكبراتشو أنو يكون نجار بيسوي زاريم نتلمدو بحكم نجار باستماري وقتها يبرو تمدشي متجالوين إن الفيديو هلاتشو لايك وانت كارجاتشو بتجمرت جبتام دسيلنيال إن شاء الله هذا زاري فيديوهاتنا نجوال لنا براتشون كويو. ستريت اوف هورموز مكفتون عطات من سانچرس تكفته بلن 24 ساعት ገና ሳይሞላን ገና በ19ኛው ሰዓት መልሶ መዘጋቱን ይራስታውቃል። ይሄን የሚያደርገችበት ምክንያት እንግዲህ የአሜሪካ ቃል እንደነገርኳችሁ እንግዲህ ብሎኬድን አላነሳም ብላ ስለነበረ ነው። ዶናልድ ትራምፕ አሜሪካ ስቲል ብሎኬድን ትቀጥላለች ብሎ ነበር። በዛ ምክንያት ብሪች ኦፍ ትረስት ወይም ደግሞ እምነትን የሚያፈርስ ነገር አድርጋለች አሜሪካ። ስለዚህ መልሰን ስትሬት ኦፍ ሆርሙዝን ዘግተናል ብላለች። ይህ ነገር ምንድነው? የህፃን ጨዋታ አስመሰሉት እኮ። ዓለም እንግዲህ ተከፈተ ብሎ ተደስቶ ሳይጨርስ ይዘጉታል ከአንድም ሁለቴ፣ ለዛውም 24 ሰዓት ሳይሞላ ማለት ነው። ይህ ነገር በቃላ የህፃናት ጨዋታ ነው የሚመስለው እንጂ የሆነ ሀይቃ የዓለም የንግድ መስመር ትልቅ የንግድ መስመር ነው ተብሎ የሚታሰብ ነገር አይመስልም እኮ። ከዘጋ ተከፈተ ይሏቸዋል፣ ይዋጥላቸዋል። ይህ ነገር ምን እየተፈጠረ ነው? አውሮፓዎች በእስራኤል ላይ እንግዲህ ተነስተውባታል ማለት ይቻላል። በተለይ በዲፕሎማሲው ይንሆ ከአውሮፓ 27 ሀገራት 26ቱ ከእስራኤል ጋር ያላቸውን ስምምነት እንግዲህ በከፊል ለማገድ መወሰናቸውን አሳውቀዋል። ዛሬ እንግዲህ በአውሮፓ ህብረት በነበራቸው ስብሰባ ማለት ነው እንግዲህ እንዳልኳችሁ ከ27 ሀገር 26ቱ ተስማምተዋል። አንዱ ሀገር ብቻ ናት እምቢ ያለችው፣ እሷም ሃንጋሪ እንደሆነች ታውቋል። በተለይ ደግሞ የንግድ ስምምነታቸውና የምርጫ ሁኔታውን እንግዲህ ከእስራኤል ጋር ያላቸውን በከፊል ለማገድ ነው የወሰኑት። ይህም ደግሞ በህዝባቸው አማካኝነት የመጣ ጫናም እንደሆነ ታውቋል። 1 ሚሊዮን የሚጠጉ የአውሮፓ ዜጎች ማለት ነው እንዲህ አይነቱ ስምምነት እንዲፈጸም እንግዲህ የተለያዩ ፊርማዎችን እያሰባሰቡና ከሚሊዮኖች ፊርማ በላይ እንግዲህ እንዳገኙም ታውቋል። እናም በዚህ ጫና ውስጥ የሆኑ የአውሮፓ ህብረት 26ቱም ሀገራት በከፊል የእስራኤል ጋር ያላቸውን ስምምነት ለማቋረጥ መገደዳቸውን እንግዲህ አሳውቀዋል ማለት ነው። ይህም ደግሞ በእስራኤል ጋር ያላቸው የዲፕሎማሲ ሁኔታ በጣም ወደ መጥፎ ደረጃ የደረሰ እንደሆነ ማሳያው ነው። ከዚህ በፊት ቀደም ብለው እነ ስፔን የጀመሩት እንዲህ አይነት ነገር አሁን ላይ አውሮፓ ህብረት እንግዲህ ሙሉ ለሙሉ ማለት ይቻላል ይህ ዛሬ ብዙዎችን ያነጋገረ የሚገርም መረጃ ነው የሰማ ነው። አትስቡት፣ የዓለም ላይ እንግዲህ እችን እስራኤል የምትባለውን ወራሪ ሀገር አንቅረው እየተፏት ነው፣ እየሸሿት ይገኛሉ። ይህ መሸሸት፣ ይሄ ደግሞ መከዳት ሲበዛባት እርግጠኛ ነኝ ራሷን ቆም ብላ የምትጠይቅበት፣ ዓለም ለምን እንደዚህ ከዳኝ፣ ዓለም ለምን እንደዚህ ገፋኝ ብላ ራሷን የምትጠይቅበት ጊዜ ቅርብ ይሆናል ብዬ አስባለሁ። ከዛም በኋላ በጋዛ የሚገኙ ወንድሞቻችን እነዛ ህፃናት ነጻ ይወጣሉ ብለን ተስፋ እናደርጋለን ኢንሻአላህ። ይህም አሁን የጀመረውን ጦርነት የሚረግብ የሚቆም ይመስለኛል። እንግዲህ እንደ ሰው ማሰብ ከቻሉ የቴዲ አፍሮ ዘፈን ወጣ፣ በጣም ብዙ ሰው ነው የተቀባበለው ዩቲዩብ ላይ ብለው ነገሩኝ። በጣም ነው ማለት የተገረምኩት ማለት ነው። አንደኛ ግርምቴን የፈጠረብኝ ምንድነው ማለት ሙስሊሙ ኡማ ራሱ ምን ያህል እንደደነዘዘ፣ ስለ አክሱም ሰው እየጮኸ ነው፣ ስለ ሙስሊሞች ጉዳይ እየጮኸ ነው። ከፊሉ ደዩስ ደግሞ እህቱ ዚና ስታረግ ማይቆጨው፣ የቤተሰቦቹ መበላሸት የማይቆጨው፣ የራሱም ጠጪ የሆነ ማለት ነው። አሁን ላይ እንደዛው ነው፣ ጠጪ ሰካራም የሆነ ይሄ ስካር ገርሞት ያወራል ማለት ነው። ዲኑን አለመረዳት ነው ዋና ይሄንን ችግር እየፈጠረ ያለው። ቴዲ አፍሮ ማለት መጀመሪያ ማን ነው ብላችሁ እዩት። ጸረ እስላም የሆነ ኮንሰርቱን አይሁዶች ጋር ሄዶ እስራኤል ያዘጋጀ፣ ጸረ ፍልስጤም የሆነ በህፃናት ደም ገንዘብ ለመነገድ የሚሞክር ሱሰኛ፣ በአይኔ ያየሁት ቃሚ፣ አጫሽ፣ ትዕቢተኛ ሰው ነው። እውነት ነው። ዛሬ ሙስሊሞች የያዝነው መንገድ የቆምንበት ቦታ እጅግ በጣም ያሳስብ የሚያጠያይቅ ነው። ሶሻል ሚዲያ ላይ የምናየው ነገር ማለት ነው። ወላሂ ሀቂቃ በጣም ደባይ ነው ሁኔታ አሁን ላይ ያለው ሶሻል ሚዲያው። ደግሞ አንዳንድ ሰዎች አሉ ይሄንን ነገር በመጠቀም የሆነ ማሄር ነገር እየሰሩ ይገኛሉ። በእርግጥ ሀሳባቸው መልካም ሆኖ ሳለ እኔ ግን አልጣመኝም። እንደዚህ
ከቴዲ አፍሮ ዘፈን የወደድኩት ይሉና ቁርአን ይቀራሉ። አይታጀ ገጥሟችሁ ነው ይቻ ቲክታክ ላይ የምትጠቀሙ ሰዎች ማለት ነው። ቁርአን ሊያሰማችሁ ከቴዲ አፍሮ የወደድኩት ዘፈን ይሉና ከዛ ቁርአን ይጀምራሉ። ያው ሐሳባቸው እነሱ ምንድነው ሙስሊሙን ቀልብ ለማርጠብ ነው። እስቲ በዘፈን ይደነዘዘው ያው አብሎ ይሰማል አለ ሙዚቃ ሲሆን ህዝቤ አሁን የወደድኩት ዘፈን ስትል ህዝቤ ዲሰማ ሲል እሷ ቁርአን ተቀራለች ማን ነገር እንደዚህ ቁርአን ጀምሯል። ግን እኔ ከብደኛል ይሄ ነገር ሐሳቡ በጣም ከባድ ሐሳብ ይመስለኛል። የፈለገ ቁርአን ሊቀራ ቢሆንም አንድ አዝማሪ ስም ተጠርቶ ማን ነገር ጥሩ አልመሰለኝም እንደኔ። እናንተ ምናልባት ይሄ ቪዲዮ ከገጠማችሁ ማምጣት ተደበረኝ ነው ምን ትላላችሁ? ከ70,000 ሰው በላይ ህፃናት፣ ሴት ልጆች፣ አዋቂዎች፣ ሽማግሌዎችን እየጨፈጨፈች መሬታቸውን የወረረችው እስራኤል ላይ ኮንሰርት እያዘጋጀ ለዚህ ቀን እንኳን አደረሳችሁ የሚል የነጻነት ቀን ብሎ ከዛ በኋላ ኮንሰርት አድርጎ እየጨፈረ እያስጨፈረ የነበረ ግለሰብ ዘፈን አወጣ ብላችሁ ከኡምራ መልስ ደግሞ መታችሁ እንዲህ ስታረጉ በጣም አስነዋሪ ነገር ነው። በነገራችን ላይ እዚህ ራሱ ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች ሪፖስት ያደርጉት እንዲሁም ደግሞ ስቶሪ ሲያረጉ ተመልክቻለሁ። እናንተ እንጭጭ የሆናችሁ አቃቢነት ምን እንደሆነ የማታውቁ እርጥቦች ብታርፉ ይሻላችኋል። ያው አራያ አድርጎ መያዝ ያለበት ቀደም ሰለፎቻችን እንጂ አንድ አዝማሪ አላህ Subhanahu Wa Ta'ala በሱረቱ ሉቅማን ምዕራፍ 31 ከቁጥር 6 ጀምሮ አታላይ የሆነን ወሬ ብሎ የገለጸውን እንዲሁም ደግሞ ይህን አታላይ ወሬ ሰዎችን ከጌታቸውን ቃል አውጥቶ የሰይጣን ባሪያ እንዲሆኑ የሚያደርጋቸው ዘፈን እንደሆነ ኢብኑ ከሲር ኢብኑ መስዑድ እንደተላለፈው ብለው የዘገቡት ሐቅ እያለ ዛሬ ላይ ግን በሚያሳዝን ሁኔታ አንድ አዝማሪ ለዛው ደግሞ ታሪክን በተዛባ መልኩ የሚያስተላልፍ ግለሰብ አርአያ አድርጋችሁ ስትመለከቱ የውድቀታችሁ መጀመሪያ እንደሆነ ማወቅ አለባችሁ። ቁርአንን ያላስለቀሰው ትውልድ ዘፈንን የቴዲ ዘፈን የሚያስለቅሰው ከሆነ የውድቀቱ መጀመሪያ ብቻ ሳይሆን መጨረሻ ጭምር ነው። የሆነ ቦታ ላይ ስለተገደሉ ሰዎች ይሁንልኝ ይህን ነገር ይላል። ጋዛ ላይ ግን ከ70,000 በላይ ሴት ልጆች ህፃናቶች ከ40,000 በላይ ህፃናቶችን ተገለዋል። ህፃናት ብቻ ነው የምላችሁ። እነዛ ህፃናቶችን የገደለችን እስራኤል ጋር ሄዶ ግን እየጨፈረ ነበር። ይህን ግለሰብ ነው አሁን ስለ ነጻነት ያወራል ስለ ፍቅር ያወራል ብለህ ስትሰብከኝ እኔ እስቅብሃለሁ ብራዘር። ሙስሊም እኔ አይመለከተኝም ሲጀመር መጀመሪያም ለእስልምና ያለው አመለካከት ስለሚገባኝ ማለት ነው። ግን ሙስሊም ሆነ ግን እንዲህ ስታደርግ ነገ አላህ Subhanahu Wa Ta'ala ዘንድ እንደምትጠየቅበት ግን እንዳትረሳ ለማለት ያክል ነው። ማሰላማ ማሻአላህ ወንድማችን አቡ ሳላህ እጅግ በጣም ጥሩ መልእክትን ያስተላለፈው። ሙስሊም ሆነ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብለህ ቁርአንና ሐዲስን መመሪያ አድርገህ የረሱላህ ሰለም ኡመት ሆነ በዚህ ልክ በአንድ አዝማሪ ዘፈን አወጣ ተብሎ ሶሻል ሚዲያው እንደተቆጣጥሮት ከዛ ትኩረት አድርገህ ስራዬ ብለህ አዳምጠህ ስተነትን እንደዚህ ወደ ያይኔ ሰምተዋል እንደዚህ ያሰላም። አረ ቲክቶክ የማትጠቀሙ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሐቂቃ በቃ ልባችሁ ይቆስላል፣ ጨጓራችሁ ይነዳል ነው የምላችሁ። አሁን የሙስሊሙ ማህበረሰብ ያለበት ነገር ቅድም ወንድማችን እንዳለው አሁን ላይ እኛ የሚያስበን ጉዳይ ትልቅ ጉዳይ አለ። በአክሱም የሚገኙ ሙስሊም እህቶቻችን ወንድሞቻችንና አባቶቻችን መስገጃ የላቸውም፣ ጭራሽ አሰግዱም ተብለው ይባራሉ። ሲሞቱም እዚያ ተቀበሩን ተብለው ስንት ኪሎ ሜትር ይጓዛሉ። እዚሁ አዲስ አበባ ላይ የአዲስ አበባ ዩኒቨርሲቲ ተማሪዎች ተነቀይ እህቶቻችን እነሱን ከትምህርት ገበታቸው ለማላቀቅ ብዙ ስራ ሲራ እየሰራባቸው ነው። ያን ነገር ትኩረት አድርገን ያን ነገር ቫይራል አውጥተን መስራት ሲገባን እኛ የአንድ አዝማሪ ጉዳይ አሳስቦን ቀድሞ ስለሱ ስናወራ ስንተነትነው እንሏለን። ራሳችን ልንጠይቅ ያደርገናል ብዬ አስባለሁ። እውነት ይመለከተናል ወይ? አክሱም ላይ መስጂድ የሚሰራው መካ ላይ ቤተ ክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሮ መስጂድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው፣ ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም። እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው።
እንዴት ያለን እነዚህ ሰዎች እኮ የሳዑዲ ስደተኞች አይደሉም። የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው። ከሌላ ቦታ የመጡ ሰዎች አይደሉም። ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም። እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል። ሐረር ጆጎልስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ። ዛሬ ቤተክርስቲያን አለ እዛ ውስጥ። የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ናም አንድ ሰው ዜጋ እስከሆነ ድረስ እነዚህ መብቶቹ ተከብሮለት ሊኖር የግድ ይላል። ጥሩ ሐሳብ ነው ያነሳው ኡስታዝ ካሚል ሸምሱ። ይሄንን ወቅታዊ ጉዳይ በኹጥባ በሚንበር ላይ ሆኖ ማንሳታቸው በጣም ደስ የሚል ነገር ነው። ትኩረት የሚሰጠው አካልን በደንብ ትኩረት እንዲሰጠው የሚያደርግ ነው። እኔ እዚህ ጋር ዝምታው የመንግስት ማጠቃላይ ዝምታ እኔ አልተመቸኝም በዚህ ጉዳይ ላይ። ምክንያቱም እነዚህ ነገሮች እነዚህ ከባባድ ነገር ናቸው። እንደሌላው ነገር ጥቃቅን ነገሮች አሉ። እነዚህ ነገሮች ወደ ለየለት ግጭት ሊያመሩም ይችላሉ። ምክንያቱም እንደተባለው በተለይ አብዛኛው ቦታ ላይ ገጠራማ ቦታ ላይ ሙስሊም ማህበረሰብ የሚበዛበት እንዲሁም ጥቂት ሌላ እምነት ተከታዮች የሚበዙበት ሁኔታ ያለው ውጡልን ብለው ይህን አፍርሰው ብለው ቢነሱ አስቡት በሀገሪቷ ላይ የሚፈጠረውን የግጭት መንስኤ ምናምን ነገር ማለት ነው። ስለዚህ ከባድ ነገር ነው። መንግስት ትኩረት ሰጥቶ በአክሱም የሚገኙ ሙስሊም ወንድሞቻችን መብታቸው ተከብሮ እንደማንኛውም የአክሱም ተወላጅ መብታቸው ተከብሮ ሊኖሩ ይገድዳል። አጼዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምጽ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጦ ወጦች ማለት ነው። ወንድሞቻችን ግን ሶብር ላይ ያሉ ሶብሩን አላህ ይስጣቸው። እኛንም ሶብር አላህ ይለግሰን። አሚን። ወላሂ አላህ ሶብር ይስጣቸው ይስጠን። ሐቂቃ ሙስሊሞች እጅግ በጣም ትዕግስተኛ እጅግ በጣም ሶብረኛ ናቸው። አስቡት ከአላህ ጋር የምትገናኝበት የኢስላም ትልቁ ዒባዳ የሆነው ሰላትህን አሰግድም ተብለ ተከልክለ ከዚህ በላይ ሰብር በጣም ትልቅ ሰብር ነው ያላቸው ሙስሊሞች። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ኢንሻአላህ የሚመለከተው አካል ሐቂቃ አሁንም ትኩረት ሊሰጠው ይገባል። የኋላ ቀርነት ጥግ ይለዋል ይሄ ነው። ቆይ በምን አይነት ልቦና ነው አክሱም ውስጥ ተወልደው አክሱም ውስጥ አድገው አክሱም ውስጥ ኖረው ልክ ሲሞቱ እዚህ መቀበር አችሉም የሚባለው? ይሄ እኮ ወላሂ ጥላቻቸው የት እንደደረሰ የሚያሳይ ነው። ብቻ አላህ ለአክሱም ሙስሊም እህት ወንድሞቻችን ፍትህን ድልን ቅርብ ያደርግልን። አሚን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ጥሩ አገላለጽ የገለጸ ወንድማችን እውነት ነው። ሐቂቃ በተወለክበት አካባቢ ባደክበት አካባቢ ላይ ስትሞት እዚያ አትቀበርም ሂዶ ለዛ ተብሎ ይህ ኋላ ቀርነት ነው። ወላሂ በጣም በቃ የቤታችነት ኋላ ቀርነት ይሄ ነው። ዛሬ ደግሞ የወጣው በጣም ሀዝን መረጃ አለ። ጭራሽ በምትከራጁበት መስጂድ ጭራሽ አዛን ማተሩም ተብሎ ተከልክለዋል።
ከዚህ በኋላ በኪራይ መስጂድም ቢሆን አዛን ማለት አትችሉም ተብለናል ሲሉ የአክሱም ከተማ ሙስሊሞች ገለጹ። አክሱም ከተማ ሙስሊሞች ላይ ከባድ ክልከላና የእምነት ነጻነት ጥሰት ተጥሎባቸዋል። በትግራይ ክልል ማዕከላዊ ዞን አክሱም ከተማ የሚገኙ ሙስሊሞች አዛን ማውጣትና ሂጃብ በመልበስ ላይ የተጣለባቸው አስደንጋጭ ክልከላ ተከትሎ በትላንትናው ዕለት የጁምዓ ሰላት እንኳን በሰላም መስገድ አለመቻላቸውን አስታውቀዋል። የአክሱም ከተማ ሙስሊሞች ባጋጠማቸው የጸጥታ ስጋትና ወከባ ምክንያት በትላንትናው ዕለት የጁምዓ ሰላት አለመስገዳቸውን ነው የገለጹት። ከስፍራው ለሀሩን ሚዲያ የደረሰው መረጃ እንደሚያመላክተው ከትላንት በስቲያ በከተማዋ አስተዳደርና ከመጅሊስ አመራሮች እንዲሁም ከሙስሊም ማህበረሰብ ተወካይ ከሆኑ አካላት ጋር አስቸኳይ ስብሰባ መደረጉ የተገለጸ ሲሆን የስብሰባው ዋና ዓላማ ሁለት አጀንዳዎች ላይ ያተኮረ እንደነበረም ተገልጿል። እዚህም የመጀመሪያው በአክሱም ከተማ በኪራይ ቤቶች በሚገኙ መስጂዶች ይሁን በጊዜያዊ የድንኳን መስገጃዎች ውስጥ አዛን ማለት አይቻልም የሚል ጥብቅ ማስጠንቀቂያ ለመስጠት የታወቀ ሲሆን ሁለተኛውና እጅግ አስደንጋጩ የስብሰባው ዓላማ ደግሞ አክሱም ከተማ በማንኛውም የዕድሜ ክልል ለሚገኙ ሴቶች ሂጃብ መልበስ የማይታሰብ መሆኑን ለማሳወቅ እንዲሁም ክልከላው ጥብቅ እንደሆነ ለማወቅ ተችሏል። ተሳታፊዎቹ በቀረቡት አጀንዳዎች ላይ ፈጽሞ አለመስማማታቸውን ቢገልጹም በግዴታ ፊርማቸውን እንዳኖሩ መደረጋቸውን ተጠቁሟል። ይህ በእንዲህ እንዳለ ሚያዝያ 7 ቀን 2018 ዓ.ም በአንድ የኪራይ መስጂድ ዱዓ በማድረግ ላይ በነበሩ ምእመናን ላይ ድብደባ የፈጸሙ አካላት ታስረው የነበሩ ቢሆኑም በትላንትናው ዕለት ግን ያለምንም ተጠያቂነት መፈታታቸውን የህዝቡን ስጋት ይበልጥ እንዳባባሰው ተገልጿል። በዚህም የጸጥታ ችግር ምክንያት በትላንትናው ዕለት የጁምዓ ሰላት ሳይሰግዱ መቅረታቸው የተጠቆመ ሲሆን የአክሱም ከተማ ሙስሊሞች አሁንም መፍትሄ እንደሚያሹ ጠቁመዋል። ኧረ የሚመለከተው አካል ሐቂቃ መንግስትም መጅሊሱም እነዚህ ደግሞ አሉ ለኢስላም ማናቸው ይባሉት የሃይማኖት ምናምን ጉባኤ ምናምን ብሎ ተቋቋሙት ከሁሉ እምነት አጥተው ብሎ ተቋቋሙት የት ነው ያሉት እነሱ? ወይስ እነሱ ለሙስሊሞች አይሰሩ ነው? ዝም በቃ ወለ ሳክስ እኮ ነው፣ ወሬ እኮ ነው። አሁን በቅርብ የተቋቋመው እነዚህ አብይ ከመጣ ወዲህ የመጣ አንድ ነገር አለ የሃይማኖቶች ጉባኤ ምናምን ብሎ ያቋቋሙት እነሱ የት ያሉት? ቆይ የት ያሉት? ሌላው ቢሆን የሆነች ነገር ኮሽ ሲሉ መጥተው መግለጫ ለመስጠት አንደኛ ናቸው። ከዚህ በላይ ምን አለ? ጁምዓ ሳይሰግዱ አሳለፉ የተባለ እኮ ነው። ኧረ ተው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢስላም ልጆች እንደምን አላችሁ? እንግዲህ ሰሞኑኛ አጀንዳዎቻችን ይታወቃሉ። የአዲስ አበባ ዩኒቨርሲቲ የሂጃብ ኬዝ አንዱ ነው። ሁለተኛው ደግሞ ወላይታ ሶዶ ላይ አንድ አባት በመጽሐፍ ቅዱስ ቅዳጅ ቀደው ብስኩት ሽጠዋል በሚል የሐሰት ፕሮፓጋንዳ እስር ላይ እንዳሉ ይታወቃል። ትልቁ ደግሞ አጀንዳችን የዘመናት ወይም የዓመታት አጀንዳው የአክሱም ሙስሊሞች ጉዳይ ነው። አንድ ሐሳብ ነው ወደ እናንተ ይዤ የመጣሁት። እነዚህ አጀንዳዎች እንግዲህ ሙስሊም ማህበረሰብ ላይ በሚደርስብን የመብት ጥሰቶች ያው አንድ ሰሞን እንጮሃለን፣ ከዛ በኋላ ግን ያንን ጉዳይ እየረሳ ነው በተለያዩ አጀንዳዎች እየተጠመድን ነው የምንገኘውና እንደ ሐሳብ በምንሰራቸው ማንም አይነት ቪዲዮዎች ከረንትሊ ያሉ ወይም ወቅታዊ የሆኑ አጀንዳዎቻችንን ብናነሳበት፣ ለምሳሌ ሌላ ጉዳይ ኖሮን ቪዲዮ ስንሰራ ከላይ ግን ምናልባት የአክሱምን የሆነ ሎጎ ብንጠቀም፣ ቀጥሎ የአዲስ አበባ ዩኒቨርሲቲ ሙስሊም ሴቶች እየተዘዋወረ ያለ ፎቶዎች አሉ፣ እነሱን ፎቶዎች አድርገን በእያንዳንዱ ቪዲዮዎቻችን ላይ ያንን ፒክቸር እያስቀመጥን ቪዲዮ ብንሰራ በነገር ለመብቶቻችን የምንታገለው ትግል ወቅታዊ ወይም ጊዜያዊ አይሆንም። ችግሮቹ እስኪፈቱ ድረስ ሰዎች አዌርነስ ይኖራል። አክሱም ጉዳዮችን ከአእምሯችን እንዳይጠፉ የአዲስ አበባ ዩኒቨርሲቲና መሰለ የሂጃብ ኬዝ ያለባቸው ጉዳዮችን እንዳንረሳ ያደርገናል ብዬ አስባለሁና እነዛን ሁለት ፎቶዎች እንደ ማስታወቂያም እንደ ማስታወሻም እንዲሆነን እዚህ ከላይ ጎንና ጎን እያስቀመጥን ቪዲዮዎቻችንን ብንሰራ የተሻለ ነው ብዬ አስባለሁ። ምክንያቱም ሁላችንም በየህይወታችን ውስጥ የተለያዩ ጉዳዮች ገጥመውን ቪዲዮ ለመስራት እንወጣለን። ከልባችን ግን የማይፋቀው የአክሱም ጉዳይ አለ። ከልባችን ግን ጠፍቶ የማይጠፋው የሂጃብ ጉዳይ አለና ይሄንን ሎጎ ወይም ደግሞ ፒክቸሮች ቪዲዮዎችን በሰራን ቁጥር ብናስቀምጠው የተሻለ ነው ብዬ አስባለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ወንድማችን ጥሩ ሐሳብ ነው። ያው የኛ ነገር ሁሉ ጊዜ የሆነች ነገር ተፈጠረብናል፣ የሆነ ነገር ይከሰትብናል፣ የሆነ በላዕ፣ የሆነ መከራ፣ የሆነ ፈተና ከሆነ አካል ይመጣብናል። ያ ነገር ሲመጣ የሆነ ሰዓት ላይ ሆይ 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 ይባልና ከዛ በኋላስ የአንድ ሳምንት አጀንዳ ወይ ረዘመ ከተባለ 2 ሳምንት ይሄዳል። ከዛ
ይረሳል። እኛም እንረሳለን። እነዛ ወንድሞቻችን እህቶቻችን ይጨቁናሉ። ሂጃባቸውን የንቃባቸው አትማሩ ተብሎ ይረሳሉ። እስር ቤትም ያለው ይረሳል። በቃ የሆነ ሰዓት ጓጓጓጓ ምንለው የሆነች አጀንዳ እስከምናገኝ ሀሳባችን የሚያስቀይረን አጀንዳ እስከሚገኝ ነው። የሆነች ነገር ብልጭ ካለ ይሄ ይረሳና ወደዛኛው አጀንዳ ይኬዳል። ያኛውም አጀንዳ ከዛ በኋላ በቃ ኤክስፔርድ ያደርጋል፣ ይረሳል። እዛ አካባቢ ምን አይነት በደል እየደረሰባቸው ነው፣ ያ ነገር እንዴት ሆነ፣ የታሰሩ ሰዎች እንዴት ሆኑ ምናምን ነገር እንዴት ሆነ የሚባል ነገር የለም፣ ይረሳል። ስለዚህ እቺ ነገር እንዳይረሳ ደግሞ እነዚህ ነገሮችን ብንጠቀም አሪፍ ነው። በተለይ ቲክታክ ላይ የምትሰሩ ሰዎች ይህ መልእክት እናንተን ይመለከታል፣ እኛንም ቢሆን ማለት ነው። ይሄን ወንድማችን በጣም ነው የምወደው። አላህ መሀሪ ነው። አላህ ቸር የሆነ ጌታ ነው። እርግጥ ነው በአንድ ወቅት አንድ ሰው የሆነ ነገር ነገረኝ። ወንድማችን ጃሉድ ተከራይቶ የሚኖርበትን ቤት አከራዩን ያውቃት ነበረ። ሙስሊም አከራይ ነበረችው እና ረመዳን ላይ ቤት ውስጥ ሆኖ ሳይወጣ ይጾም ነበረ እና ይቺ አከራይ ነበረች ለሱሁርና ለኢፍጣር ምግብ ስትሰጠው የነበረው ብሎ ነገረኝ። ማንም ሰው አላህ በውስጡ ይኖራል። ወደ አላህ መንገድ ለመመለስ ግን የሚገረግረን የሚይዘን ደግሞ ነፍስያና የሸይጣን አሰራር አለ። ያንን አሰራር የምናሸንፍበት መንገድ ደግሞ ወንድም ለወንድሙ በሚያደርገው ጥሪ ነውና እንደዛ አስብ ነበረ። ከዚህ ቀደም በስንተኛው ዙር እንደሆነ አላቅም፣ ዘምዘም ያው ስትመጡ ከኡምራ ስትመጡ ዘምዘም አንድ ነው የሚፈቀደው፣ አንድ ብቻ ማለት ነው። አንድ ዘምዘም ይዤ መጣሁኝ። ንያዬ ለወንድማችን ለጃሉድ ለመስጠት ነበረ እና ጃሉድን እስካሁን አላገኘሁትም። ዘምዘሙ እንደታሸገ ተቀምጧል። ኢንሻአላህ የምታገኙት ሰዎች ብታገናኙ አንድም ዘምዘሙን ብንሰጠው፣ ሁለትም ወንድማችን ስለሆነ ብንዘይረው ኸይር ይሆናል። ይሄ ወንድማችን ወደ ደስታ ወደ እውነተኛ ደስታ የመመለስ ስራ ላይ ሰበቡን አገኘን ማለት ነው። እድለኞች እኛ ነን የምንሆነው ኢንሻአላህ እንደምንገናኝ ኢንሻአላህ። ወንድማችን ዲኑ አሊ አላህ ያሳካላችሁ። በጣም ጥሩ ነገር ነው የጀመረው በሶሻል ሚዲያ ላይ በተለይ እነዚህ ዝና ያታልላቸው እና በዝና ውስጥ ተደብቀው ያሉ ሰዎችን እንደዚህ ፈልጎ እያወጡ ወደ ዲኑ ለመመለስ የሚደረው ነገር በጣም ደስ ይላል። ሀይቃ ይበረታታ ሀሳብ ነው ብዬ አምናለሁ። ምክንያቱም ብዙ ሰዎች የሆኑ ሰዎችን አሪያ ያደርጋሉ። አሪያ የሚያደርጉት ደግሞ ህጻናቶቹ ምንድን ነው በቃ የነሱ የሚታየው ብልጭጭ ነገር ምናምን ደስታቸው፣ ሳቃቸውን፣ መኪናቸው፣ ቤታቸው ይታይና አሪያ ይደረጋሉ እነዛ ሰዎች። ነገር ግን እነዛ ሰዎች ለአሪያነት ብቁ አልነበሩም። እነሱ ውስጣቸውን ብትጠይቋቸው ልክ እንዳልሆነ ያውቃሉ። ግን ህጻናት ጥሩና መጥፎ ሊለይልህ አይችልም። የሚያየው ምንድነው ያ ብልጭጩ ነገር ነው የሚሸውደው። ከዛ ለብዙ ሰዎች የመበላሸት መንስኤ ሊሆኑ ይችላሉ። ሙስሊም ሆኖ መስፈን ከቻለ፣ ሙስሊም ሆኖ ድራማ መስራት ከቻለ፣ ሙስሊም ሆኖ መጠጥ ቤትን አነገ እየገባ ድራማ የሚሰራ ከሆነ እኔም ችግር የለውም። ምክንያቱም አንተን አሪያ እያደረገ ነው። አንተ ሙስሊም ሆነ እዛ ጋር አግኝተዋል። ያ ልጅም ሲያደግ አንተን ነው መሆን የሚፈልገው። የሚታየው አንተ በተለያየ ፕሮግራሞች ተጋብዘ ስስቅ፣ የምንለብሰው ልብስ፣ የምንነደው መኪና፣ በበዓላት ምናምን ነገር የቤትን ሲጎበኝ ምናምን ነገር ያ ነገር ያጓጓዋል፣ ያ ነገር ያስደስተዋል። እሱም ነገር እንዳንተ መሆን ይፈልጋል። ስለዚህ እነዚህ ወንድሞችን ደግሞ ካሉበት ነገር አውጥቶ ወደ ዲኑ መመለስ ደግሞ ጥሩ ነው። ምክንያቱም እነሱ ሲመለሱ እነዛ ልጆችም የመመለስ እድላቸው ሰፊ ነው። እንደኔ እይታ ነው የምነግራችሁ። በመጨረሻ እስቲ በመጨረሻ 2 ቪዲዮ አለን፣ እነሱ እንመለከታለን። የምንመለከተው ደግሞ አንዱ ከአህመዲን ጀበል ጋር ኡስታዝ አህመዲን ጀበል ጋር ተያይዞ እስቲ እንመልከተው። ኡስታዝ አህመዲን ጀበል ላይ የተከፈተው ዘመቻን አብረን እንመልከት። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ይህ ኃላፊነት የጎደለው ሰው በህግ ይጠየቅ ትላለች ጋዜጠኛዋ። ኡስታዝ አህመዲን ጀበል ስለ አክሱም ሙስሊሞች ጭቆና ከተናገረ በኋላ ብዙ ሙስሊም ያልሆኑ ሰዎች በሱ ላይ እየተነሱ ይገኛሉ። ይገርማል እኮ የዚች ዓለም ነገር። እኛው ተበድለን እኮ ነው፣ እኛው ተጨቁነን፣ እኛው ግን ተከሰስን። አይገርማችሁም?
ይገርማል ወላሂ። ኡስታዝ አህመዲን ጀበል ሰሞኑን በፌስቡክ ፔጁ ላይ በጣም ከአክሱም ሙስሊሞች ጋር ተያይዞ በጣም ጥሩ ጽሁፎችን እየጻፈ ይገኛል። ይህ ደግሞ ያልተዋጠላቸው የድሮን ስርዓት ናፋቂ፣ እኩልነት የማይመቻቸው፣ እኩልነት ሲሆኑ የተጨቆኑ የተረገጡ የሚመስላቸው አንዳንድ አካላቶች ኡስታዝ አህመዲን ጀበልን ለመተቸት እየሞከሩ ይገኛሉ፣ ለመግፋት እየሞከሩ ይገኛሉ። እነሱ ያልገባቸው ግን አንድ ሚስጥር አለ። ተራራ አይገፋም፣ ተራራ ምን አይገፋም። ጀበሉን በፍጹም ሊነቀነቁት አይችሉም። እኛ 120 ሚሊዮን የኢትዮጵያ ሙስሊሞች ከጎኑ ነን። ስለዚህ ልትገፉት አትችሉም ኢንሻአላህ። እስቲ ከዚህ አጠቃላይ ለዚች ዓለም ምንድን ነው የሚያስፈልጋት? ዱዓ ነው። በመጨረሻ እስቲ በዱዓ እንለያያለን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ለሙስሊሙ ሁላ ቅዋ አላህ ይስጠው፣ አቅም አላህ ይስጠው፣ በሁሉ ነገር የበላይ አላህ ያደርገው። የገንዘብም አቅም አላህ ይስጠው፣ የኃይልም አቅም አላህ ይስጠው፣ ሀፊያንም አላህ ይስጠው። ሙስሊሙ ላይ አላህ ሀይባን ያፈስባቸው። በየሄዱበት ሙስሊሞች የሚፈሩ አላህ ያድርጋቸው። ጅልባባቸውን ኢቃማቸው ከመመንጠቅ ሙስሊሞቹን ሲያዩ ሰዎቹ የሚደነግጡ አላህ ያድርጋቸው። ሁላችሁም ኮሜንት እየገባችሁ አሚን አላህ ያደርገው እያላችሁ ዱዓ አድርጉ። አሚን አሚን አላህ ያደርገው አሚን። እናንተ ኮሜንቱን አሚን በሉ ኢንሻአላህ። የዛሬ ቪዲዮ ይሄን ይመስል ነበር። የዛሬ ቪዲዮ ከወደዳችሁላችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።